እሱንም አልነግራችሁ ምን ሰብሰብ ብሎ ያበደ ጭዌ ነው መጥቶላችሁ ከኢቨንቱ የተለየ ማለት ነው። የሙአዝ ጉዳይ ኢቨንቱ ላይ ቆንጅዬ ሙስሊም ወጣት አይተናል። ሙአዝ እቺ ለምን ሁለተኛ አታገባም? ከዛ ሁለተኛ አታገባም? ቢቢ ነፍስ አይማርም። አንዱ እዛ ኢቨንቱ ላይ ተሰጠው እድል ዶሮዋን የጮቹ ነው ማለት ምን ብሎ እንደጠየቀ ሰምታችሁ? እንቁላሉ የት እንዳለ ምናምን ብናውቅ ደስ ይለናል። ዲስ ኢዝ ማይ ኮሽን። እንቁላሉ ምን እንዱ አንዳንድ ሰው እድል ባይሰጠው ዶሮዋን የጮችበት የአዶናይ እዛ መገኘት የኢቨንቱን አቅጣጫ እንዲህ የቀየረው ይመስለኛል። ለምን አትል ከኢቨንቱ እኩል የአዶናይ እዛ መገኘት ትኩረትና አቴንሽን ስቦ ነበር። ሰው ለአዶናይ ጌቹላ ተገባ አሪያ የኢቨንቱ አዘጋጅ ነኝ ምናምን አይነት። ለማንኛውም ይሄም ኢቨንቱ ላይ ተከተገዩ አበይት ክስተቶች መሃል ነው። የንቃተ ህሊና ጥፊ ኢንዶሚ አትበሉኝ አለች ከጥፊው። ኢንዶሚ አይደለም እናይሽለ ደርሷል እኮ እናይሽለ ይሁና ብለናል። ለማንኛውም አነጋጋሪው ሌላኛው አጀንዳ የዚህ ኢቨንት ብዙ ኢንፍሉዌንሰሮች መገኘት። መጀመሪያ አመሰግናለሁ። ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው እያደረጋችሁልን ያላችሁት። እናመሰግናለን። አንቺ ዋና ድረግ ያራዳልች ሰው ጥያቄ ለሴዶ ለሴዶ ነው። አንድ የመጀመሪያው ጥያቄ ማሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቆ ሄደህ ታውቃለህ? ወደ ጥልቆ ሄደህ ተላፍተህ ታውቃለህ ከሰው ጋር? ኦኬ። ወደ ጥልቆ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው ጆ ይሄ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ ያራዳል። ይሄ ኦንላይን ኢንፍሉዌንሰር ፍላጎት አለው ታታታታ። ሌላኛው አጀንዳ ጌጅ ለሌላኞቹ ተቀናቃኞቹ ምን ብሏል? ትኬት ቆርጬ ነው የምገኘው ሲጠይቅ ትሄዳለሁ። ይሄ የክብር እንግዳ ቢያደርጉ ትኬት ቆርጬ ስፖርቱ እንዲያድግ ሳክሷ እኮ ጌጅ አቤት እሷን ሰክሱ። ለማንኛውም ጌጁ ተረጋጊ፣ ስሜታ ያለው ተረጋጊ። ኢቨንቱ እንግዲህ በእንደዚህ አይነት ሁኔታ ተጠናቋል። ሌላኛው አጀንዳ ደግሞ የዩቲናስ ጉዳይ ነው። ሀቄን አስመልሻለሁ ብላለች። ቪዲዮ ሰራው እዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮሜንት ስለምን ምንድነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና ሁለተኛው ታለች። ያው እንግዲህ ብዙዎች እንዲህ ቢቀያየር አሪፍ ነበር ብሏል። ጉተማና ብሩ ሶስተኛ ከመውጣት ይልቅ አንደኛ፣ ዩቲናስ ሁለተኛ፣ ባርኮት ሶስተኛ ቢወጡ ባይነበሩ። ነገር ግን ባርኮት፣ ዩቲናስ፣ ጉተማና ብሩ ሆኖ ተጠናቋል። እንግዲህ እየተካሄዱ ያሉ ክስተቶች እነዚህ ናቸው። የየዕለቱ ወሬ እንመለሳለን። እቺ ሀገር ጉደኛ ናት። ወሬ አታጣማ፣ ወሬ አታጣ። ላይክ፣ ሼር፣ ኮሜንት አድርጉ። ከደቂቃዎች በኋላ እንመጣለን። ቃል ልገባላችሁ አልችልም መቼ ልመጣልኝ ይችላል። ነገ ዛሬ እመኑኝ ግን 24 ሰዓት አልቆይም። ጉደኛ ሀገር ስለሆነች